ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን የሁላችን ጓዳ ውስጥ የምትገኘው የምስርን ስላለው ከፍተኛ ጥቅም ነው የምንነግራችሁ። ይህን ቪዲዮ እስከ መጨረሻው ተከታተሉት፣ የሚጠቅም ነገር ነው የምናገኝበት። እንግዲህ ብዙዎቻችን ምስርን በደንብ እንጠቀመዋለን። ምስር በብዙ ቫይታሚንስ እና ሚነራልስ በጣም የበለጸገ ነው። በውስጡ ፕላንት ቤዝድ የሚባለውን የፕሮቲን አይነት በጣም ይዟል። ከእጽዋት የሚገኘውን ፕሮቲን በከፍተኛ ሁኔታ ይዟል እና ብዙ ጊዜ እንደውም እነዚህ አትክልት ብቻ ተመጋቢዎች ወይም ቬጋን እንዲሁም ቬጅቴሪያን የሆኑ ሰዎች ከእንስሳት ተዋጽኦ የሚገኘውን ፕሮቲናቸውን የሚተኩት ብዙ ጊዜ በምስር ነው እና ምስር በከፍተኛ ሁኔታ በፕሮቲን የበለጸገ ነው። ለሰውነታችን በጣም አስፈላጊ በሆኑት ቫይታሚንስ እና ሚነራልስ እንዲሁ በጣም የበለጸገ ነው። ለምሳሌ በአይረን፣ በፎሌት፣ በፖታሽየም እና በማግኒሽየም በጣም የበለጸገ ነው። እንዲሁ ቫይታሚን ቢ የምንላቸውን የቫይታሚን ቢ ቤተሰቦች እንዲሁ ይዟል በውስጡና ለጤናችን በጣም ከፍተኛ የሆነ አስተዋጽኦ ነው የሚያደርገው። እንዲሁ በፋይበር በከፍተኛ ሁኔታ የበለጸገ ስለሆነ ለጤናችን ከፍተኛ አስተዋጽኦ ነው ያለው። ለምሳሌ ለከፍተኛ የደም ግፊት በሽታ እንዳንጋለጥ ያደርገናል። ምክንያቱም በውስጡ ፖታሽየምን በጣም ስለያዘ የደም ግፊታችንን ባላንስ በማድረግ ለደም ግፊት በሽታ እንዳንጋለጥ ያደርገናል። እንዲሁ በውስጡ ያለው ጠቃሚ የሆነ ፋይበር ለኮሌስትሮል በሽታ እንዳንጋለጥ ያደርገናል። በውስጡ አዘውትረን አመጋገባችን ላይ ምስርን የምናካትት ከሆነ ሰውነታችን ፕሮቲንን በበቂ ሁኔታ ያገኛል። ከልብ ጋር ለተያዙ የጤና ችግሮች እንዳንጋለጥ ያደርገናል። ምክንያቱም በውስጡ ጥሩ ፋይበር አለ፣ እንዲሁም ፖታሽየም አለ። እነዚህ ነገሮች ደግሞ ኮሌስትሮላችንን እንዳይጨምር በማድረግ ወይም ጥሩ የሚባለውን ኤችዲኤል የሚባለውን ኮሌስትሮል እንዲጨምር በማድረግ መጥፎ የሚባለውን ወይም ኤልዲኤል የኮሌስትሮል አይነት በመቀነስ ለኮሌስትሮል በሽታ እንዳንጋለጥ እና ከዛ ጋር ተያይዞ ለሚከሰት ከልብ ጋር ለተያዘ የጤና ችግር እንዳንጋለጥ ያደርገናል። ሌላው በፋይበር የበለጸገ ስለሆነ ጥሩ የሆነ የምግብ መፈጨት ስርዓት እንዲኖረን ያደርጋል። እንዲሁ በደማችን ውስጥ ያለውን የስኳር መጠንም ይቆጣጠርልናል። ምክንያቱም ኖ ግላይሴሚክ ኢንዴክስ ስለሆነ ያለው ቶሎ በደማችን ውስጥ ተዋህዶ በደማችን ውስጥ ያለውን የስኳር መጠን ከፍ ስለማያደርግ እንዲሁ አይነት 2 ለሚባለው የስኳር በሽታ ተጋላጭ እንዳንሆን ያደርገናል። ሌላው ክብደታችንን ማኔጅ ለማድረግ ይረዳናል። ምክንያቱም ምስር በፋይበር የበለጸገ ስለሆነ የረሃብ ስሜት እንዳይሰማንና ቶሎ ቶሎ ምግብ እንዳንመገብ በማድረግ ክብደታችንን ባላንስ ለማድረግ ይረዳናል። እንዲሁም ክብደቱን የመቀነስ ሂደት ላይ ላነሰው እንዲሁ ምስርን አመጋገቡ ላይ ቢያካትት ክብደቱ ቶሎ ለመቀነስ ይረዳዋል ማለት ነው። ለአጥንት መሳሳት ወይም በሕክምና አጠራር ኦስቲዮፖሮሲስ ለምንለው የጤና ችግርና ለሌሎች ከአጥንት ጋር ለተያዙ የጤና ችግሮች እንዳንጋለጥ ያደርገናል። ጠንካራና ጤናማ ጤና እንዲኖረን ያደርጋል ማለት ነው። እንዲሁ በአይረን የበለጸገ ስለሆነ የአይረን ዴፊሸንሲ አኒሚያ ለሚባለው የጤና ችግር እንዳንጋለጥ ይረዳናል ማለት ነው። ስለዚህ ብዙ ጊዜ እንደውም ሴቶች በወር አበባ ምክንያት ለደም ማነስ በሽታ ተጋላጭነታችን ስለሚጨምር ይሄ አይረን ዴፊሸንሲ አኒሚያ ለሚባለው የጤና ችግር እንዳንጋለጥ ያደርገናል። እንዲሁ ምስር በፋይበር እና በአንቲኦክሲዳንት የበለጸገ ስለሆነ ለተለያዩ የካንሰር አይነቶች እንዳንጋለጥ ያደርገናል። ለምሳሌ ኮሎሬክታል ካንሰር ለምንለው የጤና ችግር እንዳንጋለጥ ያደርገናል። ሌላው እርጉዝ ሴት እንዲሁ አመጋገቧ ላይ ብታካትተው በፎሌት የበለጸገ ስለሆነ ጽንሱ እድገት ጤናማ እንዲሆንና በፎሌት እጥረት ምክንያት ለሚከሰት የተለያዩ ጤና ችግሮች እንዳይጋለጥ ይረዳታል ማለት ነው። ስለዚህ እርጉዝ ሴት የየዕለት አመጋገቧ ላይ ምስርን ብታካትት ተጠቃሚ ነው የምትሆነው ማለት ነው። ምስር እንግዲህ እነዚህን ከላይ የዘረዘርናቸውና ሌሎች ብዙ የጤና ጥቅሞች ስላሉት የየዕለት አመጋገባችን ላይ በተለያየ መልኩ ብናካትተው በጣም ተጠቃሚዎች ነው የምንሆነው ማለት ነው። ለምሳሌ ብዙዎቻችን በቤታችን እንደምንሰራው ወጥ ልንሰራው እንችላለን። ከሰላድ ጋር አብረን ማቅረብ እንችላለን። እንዲሁ በሾርባ መልክ ማዘጋጀት እንችላለን። በሚመቸን መልኩ እንግዲህ አዘጋጅተን መጠቀም እንችላለን። ከዚህ ቪዲዮ የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።